ስሎቬኒያዊ ነው ይሄ ልጅ እድሜው 21 1 ሜትር ከ95 ሴንቲሜትር ነው ቁመቱ ይረዝመው የጎል ረሃቡ ከፍ ያለ አጨራረሱ የተደነቀለት የሚያድግ ገና ለመጮቿ ለረጅም ዓመታት ሊያገለግል የሚችል አጥቂ ተደርጎ ይወሰዳል። ቤንጃሚን ሴስኮን አርሰናል ውስጥ መቀላቀል ማለት የፊት መስመሩን አፕግሬድ ማድረግ ነው ተብሎ ይታመናል። ሚኬል አርቴታ አድናቂው ነው። ኤዱም በትኩረት በዚህ ተጫዋች ላይ ስካውቲንጉ ረጅም ጊዜ ተሰርቶበታል። በጃንዋሪም እኮ ስሙ ሲያያዝን አርሰናል እንደው ፍርጥም ብሎ 65 ሚሊዮን ዩሮ ይዞ ቢመጣ ይሄንን ተጫዋች ውል አፍርሶ ወደ መድፈኞቹ መቀላቀል ይችላል። በሌላ ዳይሜንሽን ለመምጣት ነው ሚኬል አርቴታ አሁን ይሄንን አውት ኤንድ አውት አጥቂ የሚፈልጉ። ስለ አርቴታ በጥልቀት ባጠናው ቁጥር ወደፊቱ ፔፕ ጋርዲዮላ ነው የሚመስል። የራሱ የሆነ መለያ ቢኖረውም አርቴታ አካይዳቸው ብዙ ተመሳሳይ